ብዙዎቻችሁ እየተከታተላችሁ እንዳላችሁት በመካከለኛው ምስራቅ የተፈጠረው እጅግ ከባድ ጦርነት አሁንም ተጋግሎ ቀጥሏል። ከዚህ ጋር በተያያዘ ግን ከሰሞኑ ማህበራዊ ሚዲያውን እየተቆጣጠረውና በተለይ በዚህ አካባቢ ከተፈጠረው ጦርነት ጋር ተያይዞ የጦርነቱ መነሻ ምክንያት የተለያዩ ቢሆንም ነገር ግን በስፋት የማህበራዊ ሚዲያውን ትኩረት ስቦ የነበረው ጉዳይ አንዳንድ የፖለቲካ ተንታኞች የጦርነቱ ምክንያት የኒኩለር መሳሪያን መያዝ አለመያዝ ሳይሆን የእስራኤልን ማለትም ታላቋን እስራኤል የመመስረት ሀሳብ ነው። ይህም ደግሞ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 15 ቁጥር 18 ላይ ከተጻፈውና በዚህ የመጽሐፍ ቅዱስ ክፍል ላይ ከተጠቀሰው እግዚአብሔር ለአብርሃም እንዲህ ይላል፣ ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህንን ምድር ሰጥቻለሁ የሚለውን እግዚአብሔር ለአብርሃም የገባውን ቃል ኪዳን በመመልከት ወይም ደግሞ በመጽሐፍ ቅዱስ ላይ የተጻፈውን ሀሳብ በማንሳት የአሁኗ ዘመናዊት እስራኤል ፍላጎትም ታላቋ እስራኤል የሚሏትን ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ መስፋፋት ትፈልጋለች። ይህንንም ጉዳይ ለማስፈጸም ነው። የጦርነቱ ምክንያትም ይህ ነው እያሉ እንግዲህ የተለያዩ ሀሳብና ሲከራከሩበት ነበር። በተለይ ይህ ጉዳይ በማህበራዊ ሚዲያው ላይ በስፋት አሁንም ድረስ መነጋገሪያ ሆኖ ቀጥሏል። በእርግጥ ይህንን ጉዳይ ከመጽሐፍ ቅዱስ አንጻር መመልከቱ እውነታውን ለማወቅ ይረዳናልና እስቲ ጥቂት ደቂቃዎች እውነቱን አብረን እየፈተሽን እንቀጥል። እናንተም ቪዲዮ ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን ማለት እንፈልጋለን። አሁን ባለው ጦርነት እንደዚሁም ደግሞ ከዚህ በፊትም እስራኤል የገባችባቸውን ወይም የተዋጋቻቸውን ጦርነቶች ብንመለከት የእስራኤል ጉዳይ ሲነሳ ብዙ ሰዎች በመግቢያችን ላይ እንዳልናችሁ በመጽሐፍ ቅዱስ የተጠቀሰውን እግዚአብሔር ለአብርሃም የሰጠውን ኪዳን በመመልከት ከዛሬ ካለው የፖለቲካ የጦርነት እንደዚሁም የግጭት ሁኔታ ጋር ያገናኙታል። እንዳልናችሁ በመጽሐፍ ቅዱስ እግዚአብሔር ለአብርሃም የሰጠው ቃል ኪዳን ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ የሚደርስ ሰፊ መሬት እንደሆነ ይገልጻል። በእርግጥ ይህ ተስፋ በታሪክ ውስጥ በተለይ በዳዊትና በንጉስ ሰለሞን ዘመን በተወሰነ መልኩ ተሳክቶ ነበር ማለት ይቻላል። ግን እንደተጠቀሰው እግዚአብሔር ለአብርሃም እንደሰጠው ያን ያህል ግዛቱን አሳክተዋል ማለት አይቻልም ብለው እንግዲህ የስነ መለኮት አስተማሪዎች ይናገራሉ። ዛሬ ግን ያለው ሁኔታ ከመንፈሳዊ ትርጓሜ ይልቅ በጣም የፖለቲካ የደህንነት እና የአካባቢ ግጭት ጋርም የተያያዘ ነው የሚሉ አሉ። በተለይ የጋዛ ግጭት ከሐማስ ጋር የነበረው ጦርነት እና እንደዚሁም ከሊባኖስ አቅጣጫ የሚነሱ ግጭቶች እንደሚያሳዩት ዛሬ ያለው መስፋፋት ፍላጎት ብቻ አይደለም። ብዙ ጊዜ እስራኤል ራሷን ለመከላከል እየጣረች መሆኗን ትገልጻለች። ሌሎችም ይህንን እንደ መሬት መስፋፋት ቢቆጥሩትም ነገር ግን ጉዳዩ ፖለቲካና እስራኤል ራሷን ለመከላከል የምታደርገው ጥረት ነው የሚሉም አሉ። እንዳልናችሁ ጉዳዩ አከራካሪ ነው ማለት ይቻላል። በአጠቃላይ ይህንን ጉዳይ ስንመለከት ውስብስብ ነው ማለት እንችላለን። ከታሪክ ከሃይማኖትና ከዘመናዊ ፖለቲካ ጋር በአንድ ላይ የተቀላቀለ ነው ብለን መፍረድ እንችላለን። በተለይ በኦሪት ዘፍጥረት ምዕራፍ 15 ቁጥር 18 እግዚአብሔር ለአብርሃም እንግዲህ ከግብፅ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህንን ምድር ሰጥቻለሁ ብሎ ቃል በቃል መጽሐፍ ቅዱስ ይናገራል። ይህንንም የቃል ክፍል ስንመለከት በደቡብ እንግዲህ ከግብፅ አቅጣጫ በሰሜን ምስራቅ ደግሞ እስከ ኤፍራጥስ ወንዝ ድረስ ይደርሳል። ይህም እንግዲህ በጣም ሰፊ መሬት የምንለው ነው። ወይም ደግሞ በአጭሩ ከግብፅ እስከ ኢራቅ የሚደርስ ክፍል ነው ማለት እንችላለን። ስለዚህ ይህ ቃል እንዳልናችሁ በተግባር የተፈጸመበት ጊዜ ነበር። እሱም በዳዊትና በንጉስ ሰለሞን ዘመን ነው። በአንደኛ ነገስት ምዕራፍ 4 ቁጥር 21 ላይ በዚህ ጊዜ እስራኤል እጅግ የተስፋፉበት ዘመን ነበር። ከኤፍራጥስ እስከ መካከለኛ ባህር በብዙ ነገስታት እጅ ስር ነበሩ። ይህም የእስራኤል ከፍተኛ የኃይል ዘመን የሚባልበት ነው።
አሁን ባለንበት ዘመን ደግሞ እስራኤል በመጽሐፍ ቅዱስ እየተጻፈውን ያህል ግዛት እንዲኖራት እንደምትፈልግ በግልጽ በተለይ ይፋ ያደረገችው ተብሎ ብዙዎች እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ እየገለጹት ያሉት በኦገስት 12 2025 ነበር ማለት ይቻላል። በተለይ በዛን ጊዜ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታዋቂ አንድ ጋዜጠኛ ጋር ቆይታ ነበራቸው። በተለይ ከዚህ የቴሌቪዥን ጣቢያ ጋር በነበራቸውም ቆይታ ጋዜጠኛው እንግዲህ አንድ ጥያቄን ይጠይቃቸዋል። ታላቋ እስራኤል ለሚለው ራዕይ ያሉት ቁርጠኝነት ምን ያህል ነው የሚል ቦምብ የሆነ ጥያቄ እንግዲህ ለቤንጃሚን ኔታንያሁ ያቀርብላቸዋል። ፕሬዚዳንቱም ያለምንም ማቅማማት ነው በጣም ወይም ቬሪ ማች ይህ ለእኛ ትውልድ አደራ ነው በማለት ግልጽ በሆነ መንገድ መልሰዋል። ይህ ንግግር ቀደም ሲል በዲፕሎማሲያዊ ቋንቋ ተሸፍኖ የነበረውን ከሜዲትራኒያን ባህር እስከ ዮርዳኖስ ወንዝ ያለውን እንግዲህ ምድር ሙሉ ለሙሉ የመቆጣጠር ፍላጎት ይፋ ያደረገም ታሪካዊ ክስተት ነው እያሉ እንግዲህ የፖለቲካ ተንታኞች ይናገራሉ። ይህ ንግግር ከመደረጉ በፊት እስራኤል እንደ ሀገር ከተመሰረተችበት ከ1948 ጀምሮ እስካሁን ይፋዊ ድንበር የሌላት ብቸኛ ሀገር ናት። ይህም ሆም ተብሎ የተደረገ ስትራቴጂ ነው ብለው እንግዲህ ብዙዎች እንዲናገሩ አድርጋቸዋል። ሌላኛው ጉዳይ ደግሞ በዛን ሰዓት ቤንጃሚን ኔታንያሁ እንዳብራሩት የእስራኤል ድንበር የሚወሰነው በደህንነት ፍላጎቷና በታሪካዊ መብቶቿ እንጂ በዓለም አቀፍ ስምምነቶች አይደለም የሚልን መልእክት ተናግረው ነበር። ይህ ደግሞ እንደ ጋዛ፣ ዌስት ባንክና አሁን ደግሞ በቅርብ ወታደራዊ እርምጃ እየተወሰደባቸው ያሉ የጎረቤት ሀገራት ግዛቶችን የእስራኤል ተፈጥሯዊ አካል ተደርገው ይወሰዳሉ ማለት ነው እያሉ የፖለቲካ ተመራማሪዎች እየተናገሩ ነው። ይህንን ጉዳይ እንዳልናችሁ ምንም እንኳን አከራካሪ ቢሆንም ነገር ግን አቅጣጫው ወዴት እያመራ ነው ለሚለው ምላሽን የሚሰጥ ነው ብለው ብዙዎች ይናገራሉ። ሌላኛው ደግሞ እስራኤል እንግዲህ በሶሪያ ውስጥ በአሁኑ ወቅት በመቶዎች የሚቆጠሩ ኪሎ ሜትሮችን በመቆጣጠር ወታደራዊ ባፈር ዞን ፈጥራለች። ይህም ኔታንያሁ የደህንነት አስፈላጊ ነው ሲሉ ገልጸውታል። ከዚህም ባለፈ በጎላን ኮረብቶች ላይ አዳዲስ ሰፈሮችን ለመገንባት የታለመ ፕሮጀክትን እንግዲህ እያስተዋወቁ ነው። ይህም የታላቋ እስራኤል ፕሮጀክት አካል ነው እያሉ እየተናገሩ ነው። እንግዲህ ጉዳዩን ከራስን ከመከላከል አንጻር እየታየ ቢሆንም ነገር ግን ብዙ የፖለቲካ ተንታኞች እንደዚሁም መጽሐፍ ቅዱስን በደንብ ያወቁ ሰዎች የእስራኤል እቅድ እስራኤል እግዚአብሔር ለአብርሃም የገባውን ቃል ኪዳን ማለትም ከግብፅ ወንዝ እስከ ኤፍራጥስ ወንዝ ያለውን ቦታ እሰጥሃለሁ ባለው መሰረት እንግዲህ ያንን አካባቢ ለመጠቅለልና ይህም የእግዚአብሔር ቃል ነው ብለው እንደሚያምኑ ይናገራሉ። የጦርነቱ ዋና ዓላማም ይህ ነው እያሉ እንግዲህ የፖለቲካ ተንታኞች ቢናገሩም ይህ ጉዳይ ግን አሁንም ድረስ አከራካሪ ሆኖ ቀጥሏል። እውነት እስራኤል ታላቋን እስራኤል ለመመስረት የምታደርገው ትግል ወይስ ደግሞ ራሷን ለመከላከል እያደረገችው ያለችው ጉዳይ ነው የሚለው አሁንም ድረስ መልስ ያላገኘ ጥያቄ ሆኖ ቀጥሏል።